በወሎ ቤት አማራ በመድፍ የታጀበ ውጊያ ሲካሄድ ውሏል። በሸዋ ይፋት ቀጠና ደግሞ አራተኛ ቀኑን ያስቆጠረ ውጊያ ቀጥሏል። በራያ ቆቦ፣ በዋ ንጉስ ጋሌ፣ ጨፌ ሚራና አማያ እንዲሁም እስከ ተኩለሽ መውጫ ድረስ በከፍተኛ የመድፍ ድብደባ የታጀበውን ያውደ ውጊያ ውሎ በቀዳሚው ዜና ወጃችን ይዘነዋል። በጎንደር የውጊያ ቀጠናዎች የአንድነት ነጸብራቅ የሆኑ ድሎች በመመዝገብ ላይ ናቸው። በዛሬው የውጊያ ውሎም የፋኖ ኃይሎች ጀብድ የሰሩበት ኦፕሬሽን ፈጽመዋል። በሌላ በኩል በአንድነቱ ማግስት አፋድና አፋብኃ ያደረጉት የመጀመሪያው የጋራ ቅንጅታዊ ውጊያ የማጠቃለያ ሪፖርት በዛሬው ዕለት ይፋ ሆኗል። ይህንን ልብ የሚያሞቅ የድል መረጃ በዝርዝር ተመልክተነዋል። ጀነራል ጻድቃን በጀነራሉ ተዝቶባቸዋል። ጠላቶቻችን ምሽግ አድርገዋል የሚል ፍረጃና ዛቻ ያሰሙባቸው የቀድሞ ትግል ጓዳቸው የወቅቱ የህወሓት ቁልፍ ሰው የሆኑ ጀነራል ናቸው። እኒህ ጀነራል ማናቸው? ምንስ አሏቸው? የሚለው የዜናችን አካል ነው። በሌላ በኩል የህወሓት ታጣቂዎች ወታደራዊ አመጽ ሲቪሉን ወደ ማቀፍ ደረጃ የማደግ ዝንባሌ ያሳይ መስሏል። በተቃውሞ አደባባዮች ላይ ወይ ውረዱ ወይ ፍረዱ የሚሉ ድምጾች ተሰምተዋል። ይህም ሌላኛው ዝርዝር የመረጃ ትንታኔ ያዝንለት መረጃችን ነው። የቀድሞው በኢትዮጵያ የአሜሪካ አምባሳደር ቲቦር ናጊ የአስመራውን መንግስት በተመለከተ አነጋጋሪ አስተያየቶችን መስጠት ቀጥለዋል። ጸረ ሻዕቢያ ከሆኑ ድርጅቶች ጋር የሚያዘወትሩት እኒህ ዲፕሎማት ከብርጌድ ንሓመዱ መሪዎች ጋር ከመከሩ በኋላ ኢሳያስ አፈወርቂ ከሀገር ይኮበልላሉ ሲሉ በአስመራ ላይ አሟርተዋል። በአፍሪካ ቀንድ ዜና ትንታኔያችን ይዘነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤት አማራ በመድፍ የታጀበ ውጊያ ሲካሄድ ውሏል። በሸዋ ይፋት ቀጠና ደግሞ አራተኛ ቀኑን ያስቆጠረ ውጊያ ቀጥሏል። በወሎ ቤት አማራ መነሻውን ቆቦ ከተማ ያደረገ ወደ ተኩለሽ አቅጣጫ በጄኔራል መድፍ የታጀበ ውጊያ ሲካሄድ ውሏል። የብልጽግና ሰራዊት ለውጊያ በርካታ ኃይሉን ማሰለፉም ተሰምተዋል። የአገዛዙ ጦር ከረፋር ጀምሮ በከፈተው በዚህ ውጊያ ተከታታይ የጄኔራል መድፍ ጥቃቶችን የፈጸመ ሲሆን በአፋብኃ ምስራቅ አማራ ኮር አንድ በኩል በፋኖ ኃይሎች በኩል የሞርተር ጥቃት ምላሽ ሲሰጥ መዋሉን የግንባር ዘጋቢያችን ገልጸዋል። እንደ ግንባር ዘጋቢያችን ማብራሪያ ከሰሞኑ በአፋር ሀራ በኩል ወደ ቆቦ በርካታ የአገዛዙ ጦር የገባ ሲሆን የዛሬው ውጊያ በዘመቻ አባናደው በፋኖ ኃይሎች ነጻ የወጣችውን ተኩለሽን ለመቆጣጠር ያለመ ቢሆንም ይህ ዜና እስከተጠናቀረበት አመሻሽ ድረስ ውጊያው እንደቀጠለ ነው። በራያ ቆቦ ወረዳ በዋ ንጉስ ጋሌ፣ ጨፌ ሜራና አማያ እንዲሁም እስከ ተኩለሽ መውጫ ድረስ ከፍተኛ የመድፍ ድብደባ የተፈጸመባቸው የውጊያ ቀጠናዎች ሆነዋል ያለው የግንባር ዘጋቢያችን የፋኖ ኃይሎች ገዥ መሬት በመያዝ በሞርተርና በዲሽቅ የታጀበ ያጸፋ ምላሽ ሲሰጡ ውለዋል። ውጊያው ከሰዓት በኋላ አድማሱን ማስፋቱን የጠቆመው ዘጋቢያችን የአገዛዙ ጦር በአመዛኙ የመድፍ ጥቃት ላይ እንዳተኮረ፣ ፋኖ በሞርተር ጥቃት ሽፋን መልሶ እያጠቃ እንደሆነ ገልጸዋል። ይህ በእንዲህ እንዳለ አፋድ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦር የፋኖ ኃይሎች በይፋት ቀጠና በአንጾንኪያ አራተኛ ቀኑን ያስቆጠረ አውደ ውጊያ ላይ ውለዋል። እንደ ኮሩ የግንባር መረጃ በውጊያው የብልጽግና ጥምር ጦር ነባር ይዞታዎችን ለቆ ለመውጣት ተገደዋል። ከፍተኛ የሚባል ሰብአዊና ወታደራዊ ኪሳራዎችም ደርሶበታል። ዛሬ ጥቅምት 6 የዋለው አውደ ውጊያ የጨበጣ መሆኑን የጠቀሰው ኮሩ በዚህ አውደ ውጊያ የአባት አርበኛ ፋኖችም እንደተሳተፉ ውጊያው በመኮይ ከተማ ዙሪያ ባሉ ቀጠናዎች እንደዋለ ገልጸዋል። መኮይ ከተማ ለመጠበቂያ ዙሪያውን በተሰሩ ጊዜያዊ ወታደራዊ ካምፖችና ምሽጎች በተካሄደው ውጊያ የአስቴ ጎማ ተራራ ክፍለ ጦር ውጊያውን እንደመራው በአራተኛ ቀኑ ውጊያ ላይ በ44ቱ በወበሻ በመቅደሳና በ04ና 05 ቀጠናዎች የብልጽግና ጥምር ጦር ነባር ይዞታዎችን በመልቀቅ ወደ መኮይ ከተማ ማፈግፈጉ ተሰምተዋል። እነዚህ ቀጠናዎች ገዢ መሬት በመያዝ የውስጥ መረጃዎችን በማጠናከርና የጠላትን እንቅስቃሴ ቀድሞ በማወቅ ብልጫ የወሰዱት የፋኖ ኃይሎች የብልጽግና ጥምር ጦር በቀጠናው እንዲፈርስ ማድረጋቸውን ኮሩ ለጣቢያችን በላከው የውጊያ ማብራሪያ ላይ ገልጸዋል። ከሰብአዊና ወታደራዊ ቁሳዊ ኪሳራው በተጨማሪ ከፍተኛ የስነልቦና ውድቀት የደረሰበት የአገዛዙ ሰራዊት ከመከላከያ ተቋም የከዳ ፋኖን እየተቀላቀለም ይገኛል። ላብነት በዚህ ተከታታይ 4 ቀን በነበረ አውደ ውጊያ የኦሮሞና የደቡብ ኢትዮጵያ ተወላጅ የሆኑ የሰራዊቱ አባላት ከነ ስናይፐራቸውና የነፍስ ወከፍ መሳሪያቸው ፋኖን በክብር መቀላቀላቸውን ገልጸዋል። በጎንደር የውጊያ ቀጠናዎች አንድነት ነጸብራቅ የሆኑ ድሎች በመመዝገብ ላይ ናቸው። በዛሬው የውጊያ ውሎም የፋኖ ኃይሎች ጀብድ የሰሩበት ኦፕሬሽን ፈጽመዋል።
አፋብሃ በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተኮር የጉና ክፍለ ጦር የፋኖ ኃይሎች እስቴ ወረዳ ላይ ታላቅ ጀብድ መፈጸማቸውን ኮሩ አስታውቋል። የእስቴ ወረዳ የብአዴን ብልጽግና አመራሮች ከእስቴ መካነ ኢየሱስ ከተማ ተነስተው በጉዞ ላይ እንዳሉ የጉዞ እንቅስቃሴ መረጃው ቀድሞ የደረሳቸው የፋኖ ኃይሎች ከመካነ ኢየሱስ 5 ኪሎ ሜትር ርቀት ላይ ወደሚገኘው ቦታ ላይ መብረቃዊ ጥቃት ፈጽመዋል። በዚህ መብረቃዊ ጥቃት ከፍተኛ ጀብዱ ተሰርቷል ያለው የኮሩ የግንባር መረጃ ከ10 በላይ ሞት ከ17 በላይ ቁስለኛ መሆኑን ሁሉም ሰብአዊ ጉዳት የደረሰው በአርማብተና ሚሊሻና መደበኛ ፖሊስ አባላት ላይ መሆኑን ገልጸዋል። በተለይም መደበኛ ፖሊሶች ውጊያው የከበዳቸው መሆኑን ተከትሎ መሳሪያቸውን በየመንደሩ እየደበቁ ልብስ እየቀየሩ ወደ እስቴ መካነ ኢየሱስ ከተማ ለመመለስ ሲሞክሩ በፋኖ ኃይሎች ሲለቀሙ መዋላቸውን በግንባር መረጃው ላይ አመላክተዋል። የፋኖ ኃይሎች አመሻሹን ወደ እስቴ መካነ ኢየሱስ ከተማ ሊገቡ ይችላል የሚል ስጋት ያደረባቸው በውጊያው ላይ የነበሩ የወረዳ ካድሬዎች ተጨማሪ ኃይል ከደብረ ታቦር እንዲመጣላቸው መጠየቃቸውም ተሰምተዋል። በወደ ውጊያው የተደመሰሱ የአርማብተናና የሚሊሻ አባላት የዜና እስከተጠናቀረበት ከቀኑ 10 ሰዓት ድረስ አስክሬናቸው እንዳልተነሳም ታውቋል። የጎንደር ፋኖ አንድነት ምዕራፍ ከተከፈተ በኋላ ይሄኛው ድል ሁለተኛው የቀጠናው ድል ሆኖ ተመዝግቧል። ይህ በእንዲህ እንዳለ በጎንደር ቀጠና በአንድነቱ ማግስት አፋድና አፋብሃ ያደረጉት የመጀመሪያው የጋራ ቅንጅታዊ ውጊያ ሪፖርት በዛሬው ዕለት ይፋ ሆኗል። የጎንደር ጠቅላይ ግዛት እዝ ህዝብ ግንኙነት ኃላፊ አርበኛ ኪሩቤል ጎቤ በውጊያ ሪፖርቱ ላይ እንደገለጸው በአንድነት ውጊያ ከ20 በላይ የጠላት ሰራዊት የተመታ ሲሆን ጠላት በብስጭት ከተማ ዘርፎ ሄዷል ብለዋል። በውጊያው ሞትና ቁስለኛ በሁለት መኪና ጭኖ የተመለሰ ሲሆን በከተማ ውስጥ የነበረን ሱቅና የቤት ዕቃ እንዲሁም ገንዘብና ጌጣጌጥ በሙሉ ዘርፎ ሄዷል። ከተማው ለትራንስፖርት የሚጠቀምባቸውን ከ15 በላይ ሞተሮች፣ ጄኔሬተርና የፀሐይ ኃይል ማመንጫ ቁሳቁሶችን በሳት አቃጥለዋል በማለት የጦር ወንጀለኛውን የብልጽግና ጦር ያደረሰውን ውድመት ገልጸዋል። በተፈጠረው የአንድነት ውይይት የተበሳጨው የብልጽግና ስርዓት ከጎንደር ቆላድባ፣ ጨዋሂት፣ ደልጊና ሻውራ የነበረውን ኃይል በሙሉ አንቀሳቅሶ በ3 አቅጣጫ ከበባ ቢፈጽምም ከፍተኛ ምት አስተናግዶ መመለሱን በትናንቱ ዜና ወጃችን መዘገባችን ይታወሳል። በዛሬው ዕለት ይፋ በሆነው የአንድነት ውጊያ ሪፖርት ላይ እንደተመላከተው በትናንቱ ውጊያ በጠላት በኩል 2 መኪና ሙሉ አስክሬን ታቅፎ ወደ አዘዙ ዋና ካምፑ ሲመለስ በአንጻሩ በወገን በኩል 3 ሞት 2 ቁስለኛ ጉዳት መድረሱን አርበኛ ኪሩቤል ጎቤ ገልጸዋል። በአሁኑ ሰዓትም የውጊያ ቀጠና የነበረውን ሰፊ ቀጠና መልሰው የተቆጣጠሩት የፋኖ ኃይሎች ነጻ ቀጠናውን በማስፋት ቀጣይ የአንድነት ምክክሩ ላይ የጀመሩትን ስራ መቀጠላቸው በውጊያ ማጠቃለያ ሪፖርቱ ላይ ተመላክተዋል። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ ጥቅምት 6 የምሽት መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። ጄኔራል ጻድቃን በጄኔራሉ ተዛተባቸው፣ ጠላቶቻችን ምሽግ አድርገዋል የሚል ፍረጃና ዛቻም አሰምተዋል። ጄኔራል ጻድቃን ከሰሞኑ የሰጡት ቃለ መጠይቅ በቀድሞ የትግል ጓዶቻቸው ላይ ከፍተኛ ብስጭት ፈጥረዋል። ይህንን ተከትሎ በዛሬው ዕለት የህዋቱ ቁልፍ ሰው ጄኔራል ዮሐንስ ወልደ ጊዮርጊስ ጄኔራል ጻድቃንና ጌታቸው ረዳ ላይ ህዝብን የካዱ በሚል ፍረጃ ገልጸዋቸዋል። ዕዳጋ ፈጢርካ ናብ ስልጣን ምቁንጣጥ እዩ ከምኡ ዝኾነ ሓይልታት ከዓ ካብ ስልጣን ተዘይረኺቦማ መሓዘኦም ጸላይ መጸገይኦም ጸላይ የእነዚህ ኃይሎች ሲሉ የገለጿቸው የሌተናል ጄኔራል ጻድቃንና የጌታቸው ረዳ ቡድን ዓላማቸው የህዝብን ጥቅም ለሸቀጥ እያቀረቡም እንኳን ቢሆን ስልጣን ላይ መቆናጠጥ ነው ሲሉ ወርፈዋቸዋል። እነዚህን የመሳሰሉ ኃይሎች ደግሞ የፈለጉትን ስልጣን ካላገኙ ወዳጅ የሚያደርጉት ጠላትን ነው። አሁን እንደምናየው መጠጊያቸው ጠላት ነው በማለት ብልጽግናን ምሽግ ስለማድረጋቸው የህዋቱ ጄኔራል ተናግረዋል። የወቅቱ የህዋት ቁልፍ ሰው የሆኑት ጄኔራል ዮሐንስ ወልደ ጊዮርጊስ በጄኔራል ጻድቃንና ጌታቸው ረዳ ቡድን ላይ ያደረጉት ዛቻ ሁኔታዎች እስካልተቀየሩ ድረስ ጻድቃን በህዋት መቃብር ላይ ካልሆነ ህዋት እያለ መቀሌን መርገጥ እንደማይችሉ ተጨማሪ ማረጋገጫ ሆኖ ታይተዋል። ይህ በእንዲህ እንዳለ በትግራይ የህዋት ታጣቂዎች ወታደራዊ አመጽ ለ4ኛ ቀን ዛሬም ቀጥሎ ውለዋል። ዋና ዋና የመኪና መንገዶች ተዘግተዋል። ታጣቂ ቡድኑ በዛሬው የተቃውሞ ውሎ ወደ አዲግራት ከተማ የሚያስገቡና የሚያስወጡ 3 ዋና መንገዶች ዘግቶ ውለዋል። አዲግራት ሙሉ በሙሉ እንቅስቃሴ ቆሟል ማለት ይቻላል የሚሉት የጣቢያችን ምንጮች ዛሬ ቀኑን ሙሉ ወደ ከተማ የገባም ሆነ የወጣ የሲቪል መኪና እንደሌለ ገልጸዋል።
በተመሳሳይ ከአዲግራት ወደ መቀሌ፣ አድዋና ዛላንበሳ አቅጣጫ የሚያመሩ ዋና ዋና መንገዶች ተዘግተዋል። ከአድዋ ወደ አዲግራት የሚወስደው መንገድም ዝግ ሆኖ እንደዋለ ታውቋል። በአጉላእና በመሆኒ ወደ እንዳስላሴ ሽሬ ከተማ የሚወስዱ መንገዶችም በተመሳሳይ ዝግ ሆነው እንደዋሉ ታውቋል። መቀሌ ከተማን ቀለበት ውስጥ አስገብቶ የተቀመጠው አርሚ 22 የተሰኘው አደረጃጀት ከዚህ ቀደም የሰሜን አየር ኃይል ቤዝ የሚባለው የከተማ መውጫ ላይ ያለውን ካምፕ የኦፕሬሽን ማዘዣ በማድረግ እንደተቀመጠ ተሰምቷል። የጊዜ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደን በወታደራዊ አመጽ የማንሳት ግብ እንዳለው በመረጃ ተነታኞች ላይ የተመላከተው የህወሓት ታጣቂዎች 80ኛ እንቅስቃሴ በአዲግራት ከተማ እንዲህ ሲሉ ተሰምተዋል። ወይ ውረዱ ወይ ፍረዱ የሚለው ወታደራዊ አመጽ ሲቪሉን ወደ ማቀፍ ደረጃ የማደግ ዝንባሌ ያሳየበት የአዲግራቱ ተቃውሞ ጠንከር ያለ እንደነበር መረጃዎች ያሳያሉ። የወታደራዊ አመጹ ፖለቲካዊ ፍላጎት ጎልቶ የወጣ ቢሆንም በታደሰ ወረደ የሚመራው ጊዜ አስተዳደሩ ለአመፀኛ ታጣቂዎች ጥያቄያችሁ ልክ ነው፣ በየደረጃው ይመለሳል በሚል ለማብረድ ቢሞክርም ወታደራዊ አመጹ እንደቀጠለ ነው። ጄኔራል ታደሰና ካቢኔያቸው የጌታቸው ረዳ ዕጣ ፈንታ ከፊት ለፊታቸው ተጋርጠዋል። የቀድሞው በኢትዮጵያ የአሜሪካ አምባሳደር የሆኑት ቲቦር ናጊ የአስመራውን መንግስት በተመለከተ አነጋጋሪ አስተያየቶችን መስጠት ቀጥለዋል። ከዚህ ባለፈ ጸረ ሻዕቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉ ይገኛል። አምባሳደሩ በትናንትናው ዕለትም ከብርጌድ ንሓመዱ የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸውን ይፋ አድርገዋል። ከሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በገለጹት የኤክስ ልጥፋቸው ላይ ፕሬዚዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ አምባገነኖች ሁሉ ከሀገር ይኮበልላሉ ብለዋል። አምባሳደሩ ከዚህ ቀደም በዓለም ላይ ያለፉ እንደ ሉዊስ 16ኛ፣ ዛር ኒኮላስ፣ መንግስቱ ኃይለማርያምና ጋዳፊ ያሉ መሪዎችን በመጥቀስ የኢሳያስ አፈወርቂ ዕጣ ፈንታ የሚለይ እንዳልሆነ አሟርተዋል። በብልጽግናው አገዛዝ የገንዘብ ድጋፍ ሞራን ግሎባል የተሰኘ ወትዋሽ ድርጅት የቀጠረው የኤርትራው ተቃዋሚ ሰማያዊ አብዮታዊ ግንባር ወይንም ብርጌድ ንሓመዱ ከቲቦር ናጊ ጋር በተደጋጋሚ በመገናኘት ውይይት እንደሚያደርግ ይፋዊ መረጃዎች ያሳያሉ። በኢትዮጵያ የአሜሪካ አምባሳደር የነበሩትና በአሁኑ ሰዓት በአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ጉዳዮች አመራር የሆኑት ቲቦር ናጊ ከዚህ ቀደም ሻዕቢያም እንደ ሃንጋሪው ኮሚኒስት መንግስት እንደሚወገድ እምነቴ ነው በማለት አነጋጋሪ አስተያየት መስጠታቸው ይታወሳል። አምባሳደሩ የኤርትራን መንግስት ለመጣል በትጥቅ ጭምር እየተንቀሳቀሰ የሚገኘው የብልጽግናውን አጋር ብርጌድ ንሓመዱ አመራሮችን በተከታታይ ማግኘታቸውን የቀጠሉ ቢሆንም ከሰሞኑ አብይና ኢሳያስ ወደ ጦርነት ቢያመሩ አትራፊዋ ግብጽ ነች በማለት አስተያየት ሰንዝረዋል። የኤርትራ ሰማያዊ አብዮታዊ ግንባር አመራሮችን ስላገኘው ደስ ብሎኛል። ኢሳያስ እንደሚደነብር አውቃለሁ። ነገር ግን የሃንጋሪ ኮሚኒስት መንግስት ሲወገድ በወቅቱ ከነበሩ ተመሳሳይ የነጻነት ታጋይ ቡድኖች ጋር ሰርቻለሁ። አሁንም በኤርትራ ላይ ያ እንደሚደገም እምነቴ ነው ሲሉ መልእክታቸውን በኤክስ ገጻቸው ላይ አስተላልፈው የነበሩት ቲቦር ናጊ ዛሬ የብርጌድ ንሓመዱ አመራሮችን በይፋ ማወያየታቸውን እንደቀጠሉ ነው። ቲቦር ናጊ ያገኙት ዳዊት ተፈሪ የኤርትራ ሰማያዊ አብዮታዊ ግንባር ዲፕሎማሲ ቡድን አባል ሲሆን በብልጽግናው አገዛዝ የገንዘብ ድጋፍ ሞራን ግሎባል የተሰኘው ወትዋሽ ድርጅት ጋር በጥምረት የአስመራውን መንግስት ለመጣል እንደሚሰሩ መረጃዎች ያሳያሉ። በአዲስ አበባ የነጋዴዎች ቁጣና የባለስልጣናቱ የዝርፊያ መዋቅር ተባብሰዋል። የኦህዴድ ብልጽግና በአዲስ አበባ ህዝብ ላይ የሚፈጽመው መልከ ብዙ ግፍ አድማሱን አስፍቶ የነጋዴዎች ጉሮሮ ላይ ቆመዋል። በሁሉም የአዲስ አበባ ክፍለ ከተሞች የሚገኙ በርካታ የንግድ ቤቶችን በኃይል የሚያሽግ ወታደራዊ ስምሪት በመስጠት ነጋዴዎችን ብቻ ሳይሆን ነዋሪዎችን ማስጨነቁ ተሰምተዋል። በተለይም በለሚ ኩራ፣ ሲኤምሲና አያት የሚገኙ ንግድ ቤቶች የታሸጉት ወረራ በሚመስል መንግስታዊ ዘመቻ መሆኑን የጣቢያችን የአዲስ አበባ ምንጮች ጠቁመዋል። በጉዳዩ የተቆጡ የሁሉም ክፍለ ከተማ ነጋዴዎች ከከተማ አስተዳደሩ እስከ ሚኒስተሮች ድረስ አቤቱታ ቢያሰሙም ሰሚ አጥተዋል። የከተማ አስተዳደሩ ቤቶችን እያሸገ ያለው ለመኖሪያ የገዛችሁትን ቤት እንዴት ወደ ንግድ ቀየራችሁት በሚል ሽፋን መሆኑን የሚናገሩት ነጋዴዎች ከዚህ የከፋውን ዓይን ያወጣ መንግስታዊ ዝርፊያ በመጠቆም ነው። ቤቱን ወደ ንግድ አዙሩ፣ የምታዞሩ ከሆነ በትንሹ 18 ሚሊዮን ብር ትከፍላላችሁ፣ የንግድ ቦታውን ወደ መኖሪያነት እቀይራለሁ ካላችሁም 60 ሺህ ብር ትከፍላላችሁ ተብለዋል። በዚህ ያልተስማሙት የአዲስ አበባ ነጋዴዎች በቅርቡ የአደባባይ ተቃውሞ ሰልፍ በማድረግ መብታቸውን ለማስከበር የትግል እንቅስቃሴ ላይ መሆናቸው ታውቋል።
አስታውቋል። ይህም ሆኖ የከተማ አመጽ እንደሚቀሰቀስበት አስቀድሞ የገመገመው የኦህዴድ ብልጽግና እርምጃው የከፋ እንደሚሆን ከወዲሁ ተገምቷል። የተራበ ህዝብ መሪውን ይበላል እንደሚባለው የኦህዴድ ብልጽግና መዋቅራዊ ወረራና ከዚያ ጋር ተያይዞ በሚወሰደው የዘፈቀደ እርምጃ የተማረረው የአዲስ አበባ ህዝብ የግፍ ጽዋው ሞልቶ የተቆጣለት የከተማ ግንባር በመፍጠር የህልውና ትግል ሊያደርግ እንደሚችል የጉዳዩ ተከታታዮች እምነት ነው። ይህ በእንዲህ እንዳለ በፌዴራል ቤቶች ኮርፖሬሽን ውስጥ ያሉ አንዳንድ አመራሮች ለወዳጅ ዘመድ እስከ 5 የመንግስት ቤቶችን በነጻ እያከፋፈሉ መሆናቸውን መሰረት ሚዲያ ዘግቧል። በመስሪያ ቤቱ የሚሰራ አንድ የቡድን መሪ በትንሹ ከሱ በተጨማሪ ለ3 ልጆቹ፣ ለሚስቱ ዘመዶችና ገንዘብ ለሚያቀርቡ ነጋዴዎች ሲኤምሲ አካባቢ የሚያስፈልጋቸውን ቤት መስጠቱ በመረጃው ላይ በማሳያ ተጠቅሷል። አንድ የፌዴራል ቤቶች ኮርፖሬሽን የቡድን መሪ ለራሱ ቅንጡ የሆነ ቤት ከተረከበ በኋላ ለቤቱ 465 ብር በወር እየከፈለ ባለቤቱ ለቤቱ እድሳት በየዓመቱ በትንሹ ከ2 ሚሊዮን ብር በላይ እንደሚወጣበት ሰነዶቹ ያሳያል። ስልጣን የሌላቸውና የፌዴራል ቤቶች ኮርፖሬሽን ሰራተኛ ያልሆኑት ልጆች ደግሞ ቤቱን ከተረከቡ በኋላ ቤቱን ለማደስ በትንሹ 1 ሚሊዮን ብር ወጪ ይወጣል። ኃላፊዎችና የቡድን መሪዎች ከቤቱ በተጨማሪ ኪራይ የማይከፍሉበት የንግድ ቤት አላቸው። በፌዴራል ቤቶች ኮርፖሬሽን የሚሰሩ ሰራተኞች ቅርበትና ሽርክና ያላቸው ቤት እንደሚመደብላቸውና ስራቸውን ብቻ የሚሰሩ ሰራተኞች ደግሞ ቤት ሲጠይቁ ዛቻና ኔትወርክ ያለው የአሸባሪ ደጋፊ ተብለው ማስፈራሪያ ይደርሳቸዋል። በጉዳዩ ላይ የህዝብ ተወካዮች ምክር ቤት አባላት ከጥቂት ወራት በፊት የፌዴራል ቤቶች ኮርፖሬሽን የስራ አፈጻጸም ሊገመግሙ በሄዱበት ወቅት በመዋቅራዊ ዘርፊያውና በኦህዴድ ብልጽግና የዘር ወረራ ፕሮግራም ላይ ጥያቄ እንዳያነሱ 15,000 ብር አበል ተቀብለው መመለሳቸውን መረጃው ጠቁመዋል።